ሰኔ 5 ቀን 2020 ከጠዋቱ 11 ሰዓት በደቡብ ካሮላይና ሃናን በሚገኘው የአደጋ ጊዜ ጥሪ ማዕከል አንድ ስልክ ተደወለ። በመስመሩ ላይ ያለው የ37 ዓመቱ ማቲው ስፒክ ነው። ድምጹ ይንቀጠቀጣል፣ አተነፋፈሱም በጣም ይከብዳል። ለጥሪ ተቀባዩ እንደተናገረው ኤግል ላንዲንግ በሚባለው የሀብታሞች መኖሪያ መንደር ውስጥ በሚገኘው መኖሪያ ቤቱ ሁለት ያልታወቁ ሰዎች ሰብረው ገብተዋል። እንደ ማቲው አገላለጽ እሱና ባለቤቱ ተኝተው እያለ ጥቃት ደርሶባቸዋል። እሱም ራሱ እንደቆሰለ ይናገራል። የፖሊስ ክፍሎች ቦታው ሲደርሱ ገና ንጋት አልነበረም። አካባቢው በጨለማ ተውጧል። ፖሊሶች የቤቱን ዙሪያ ከበቡ። ነገር ግን አንድ የሚገርም ነገር አስተዋሉ። የፊት በሮቹ ተቆልፈዋል፣ መስኮቶቹም ደህና ናቸው። በኃይል የተሰበረ የመግቢያ ምልክት ምንም የለም። ወደ ሁለተኛው ፎቅ እስኪደርሱ ድረስ በቤት ውስጥ ያለው ነገር ሁሉ ምንም የተነካ አይመስልም። በአንዱ መኝታ ቤት ውስጥ ግን ፖሊሶች የ33 ዓመቷ ኬትሊን ስፒክን አልጋ ላይ አገኟት። ምንም ምላሽ አትሰጥም ነበር። ኬትሊን ህይወቷ አልፏል። ከአልጋው ግርጌ ዘወትር በምትተኛበት ምንጣፍ ላይ የቤተሰቡ ወርቃማ ላብራዶር ውሻ ቤሊሜ ትገኛለች። እሷም ህይወቷ አልፏል። ማቲው ፖሊሶቹን የተቀበላቸው ልብሱ ደም በደም ሆኖ ነበር። በክንዱና በሆዱ ላይ አዲስ የተቆረጡ ቁስሎች ነበሩ። ከገዳዮቹ ጋር ስታገል ነው የቆሰልኩት አላቸው። እንደሱ አባባል ገዳዮቹ የፖሊስ ሳይረን ድምጽ ከመሰማቱ ጥቂት ሰከንዶች በፊት አምልጠው ነው የጠፉት። መርማሪዎቹ ከማቲው ንግግር ጋር የማይገጥሙ ነገሮችን ማስተዋል ጀመሩ። የኪስ ቦርሳዎች፣ የኤሌክትሮኒክስ እና ጌጣጌጦች ምንም አልተነኩ። ቤቱ አልተበረበረም፣ ካብኔቶች አልተከፈቱ። ውድ ዕቃዎችን ለመፈለግ የተደረገ ምንም አይነት ግርግር የለም። መኝታ ቤቱ ካልሆነ በስተቀር ቤቱ በሙሉ ጽዱ ነበር። በዚያ ጠዋት ምን እንደተፈጠረ ለመረዳት 12 ዓመት ወደ ኋላ መመለስ አለብን። ታሪኩ የጀመረው በ2008 ኬትሊን ኮንትራን ከማቲው ስፒክ ጋር በአንድ ማህበራዊ ፕሮግራም ላይ ሲገናኙ ነው። ኬትሊን ነሐሴ 18 ቀን 1986 ነበር የተወለደችው። በ2020 ወቅት ኬትሊን በቤት ውስጥ ሆና የዲዛይን ስራ ትሰራ ነበረ። ስራው አብዛኛውን ጊዜዋን ኤግል ላንዲንግ ውስጥ በሚገኘው ቤቷ ውስጥ እንድታሳልፍ አስችሏታል። የቀን ጓደኛዋ ደግሞ እንደ ቤተሰብ አባል የምታያት ውሻዋ ቤሊሜ ነበረች። ማቲው ስፒክ ከኬትሊን ጋር ገና ግንኙነታቸው ከጀመረበት ጊዜ አንስቶ አብረው መኖር ጀመሩ። የሚያውቋቸው ሰዎች ህይወታቸው የተረጋጋ እንደነበር ይናገራሉ። ንብረትም ነበራቸው። ቤት ያድሱ ነበር። እንዲሁም የግል ችግራቸው በጭራሽ ለሰው አያወጡም ነበር። ኬትሊን ትልቅ የቤት እድሳት እቅድ ነበራት። ለጓደኞቿም ስለ ዲዛይን ሐሳቦች ታወራ ነበር። በከተማ ዳርቻ ያለውን የሰላም ህይወትና በቤት ውስጥ ሆኖ የመስራት ነፃነት ምን ያህል እንደምትወደው ዘወትር ትናገር ነበር። ነገር ግን ከዚህ የተረጋጋ ቤት በስተጀርባ የኬትሊን ጓደኞች በማቲው ባህሪ ላይ አሳሳቢ ለውጥ ማስተዋል ጀመሩ። በትዳራቸው የመጨረሻ ዓመታት ኬትሊን በመካከላቸው ስላለው ስሜታዊ ርቀት ለጓደኞቿ ነገረቻቸው። እንደሷ አባባል ማቲው ከቤት ውጪ ብዙ ጊዜ ያሳልፍ ነበር። በንግግሩ ላይም በጣም ቀዝቃዛ ሆኖ ነበር። ቢሆንም ግን ኬትሊን ለገነቡት ህይወት ጉልበቷንና ገንዘቧን ማፍሰሷን ቀጥላለች። ለመለያየት አላሰበችም። የዲዛይን ስዕሎቿ አሁንም ጠረጴዛዋ ላይ ተዘርግተዋል። የየዕለት ተዕለት ተግባሯ በውሻዋ ቤሊሜ እንክብካቤ ዙሪያ ነበር። ይህ ለኬትሊን አስተማማኝና የተከበረ ቦታዋ ነበር። ኬትሊን ያላወቀችው ነገር ቢኖር አብራው በምትተኛው ሰው አእምሮ ውስጥ ህይወቷ በጥንቃቄ የታቀደ የወንጀል ሰለባ ሆኖ እንደነበረ ነው። ሐኪሞች የማቲውን ቁስል እያከሙ ሳለ የፎረንሲክ ቡድኑ በቤቱ ላይ ቴክኒካዊ ትንታኔ መስራት ጀመረ። ዋናው ቅድሚያ የሚሰጠው ጉዳይ
ሌቦቹ እንዴት ገቡ የሚለውን ማወቅ ነበር። ነገር ግን ነገሩ አልገጥም አለ። የቤቱ ዙሪያ በኃይል የተሰበረ መግቢያ ያሳይም። እያንዳንዱ መግቢያ በደንብ ተቆልፏል። የፊት በሩ ከውስጥ በኩል በትልቅ መቆለፊያና በውስጥ መቀርቀሪያ ተቀርቅሯል። መስኮቶቹ በሙሉ አልተሰበሩም። በቤት ውስጥ ያለው ትዕይንት ከማቲው ታሪክ ጋር ፈጽሞ ይጋጫል። የኪስ ቦርሳ ሳሎን ውስጥ ካለው ገንዘብ ጋር እንዳለ ነው። ውድ ላፕቶፖቿ መሬት ላይ በነበሩበት አሉ። አንድም መሳቢያ አልተከፈተም። ልብሶችም አልተነኩም። በወለሉ ላይ ምንም አይነት የእግር ኮቴ ወይም ጭቃ የለም። አንድ ሰው በችኮላ ያለፈበት ወይም የታገለበት ምልክት በምንም ተአምር ሊገኝ አልቻለም። ማቲው እንደሚለው 2 ሰዎች መኝታ ቤት ሰብረው ገብተው ተኩሰው አመለጡ። ነገር ግን ሳይንሱ ሌላ ይላል። ማንም ሰው ከቤቱ ለመውጣት ቢፈልግ ያንን ትልቅ መቆለፊያ ከውስጥ መልሶ መቆለፍ ነበረበት። ይህ ደግሞ ገዳዮቹ አሁንም ቤት ውስጥ ከሌሉ በስተቀር የማይቻል ነው። መርማሪዎቹ የቁልፍ መክፈቻ ወይም የተለየ ቁልፍ የተጠቀመ ሰውም ሊያገኙ አልቻሉም። ጥይቶቹ ሲተኮሱ በዚያ ቤት ውስጥ የነበሩት ሕይወት ያላቸው ፍጥረታት ኬትሊን፣ ማቲውና ውሻዋ ብቻ ነበሩ። የሌባ ጥቃት ታሪኩ እዚህ ጋር ፈረሰ። ፖሊሶቹ እስኪመጡ ድረስ ማንም ከቤት አልወጣም። ሐኪሞች የማቲውን ቁስል ሲመረምሩ ቁስሎቹ በጣም ጥልቀት የሌላቸው መሆኑን አዩ። አንድ ሰው በቢላ ሲጠቃ የሚያደርሰው አይነት የተቀደደ ቁስል አይደለም። ባለሙያዎቹ ቁስሉን ራስን ለመጉዳት የተደረጉ ምልክቶች እንደሆኑ ገለጹ። ያ ማለት ማቲው ራሱን በራሱ እንደጎዳ ምልክት ያሳያል ማለት ነው። በተጨማሪም ልብሱ ላይ ያለው የደም ነጠብጣብ ቁስሉ በሚደርስበት ጊዜ ማቲው ቆሞ እንደነበር ያሳያል። እውነተኛ ትግል ቢኖር ኖሮ ደሙ በግድግዳ ላይ ይረጭ ነበር። ማቲው በምርመራ ወቅት ባህሪው ይቀያየር ነበር። ስለ ገዳዮቹ የሚናገረው ታሪክ ይለዋወጣል። የቤተሰብ ውሻ ቤሊሜ በኬትሊን ላይ በተተኮሰበት መሳሪያ ነው የተገደለችው። ጥይቱ የተተኮሰው በቅርብ ርቀት ነው። ውሻዋ ልትሸሽ ወይም ልታጠቃ አልሞከረችም ስላልጠበቀችው። በዚያ ጠዋት ጎረቤቶች ምንም የውሻ ጩኸት አልሰሙም። ይህ ማለት ገዳዩ ውሻዋ የምታውቀውና የማትፈራው ሰው ነበር። ማቲው ውሻዋን የገደላት ማንነቱን እንዳታጋልጥበት ነው። የማቲው ስልክና ኮምፒውተር ሲመረመር ግድያው ከመፈጸሙ በፊት እንዴት ወንጀል ማስመለስ ይቻላል የሚሉ ገጾችን ለሰዓታት ሲያነብ እንደነበር ተደረሰበት። ከቀድሞ ፍቅረኛው ጋር ግንኙነት ጀምሮ ስለነበር ሕጋዊ ፍቺ ቢፈጽም ቤቱን እንደሚያጣ ስለሚያውቅ ባለቤቴ በድንገት ብትሞት ንብረቱ ምን ይሆናል ብሎ የሥራ ባልደረባውን ራሱ ጠይቆት ነበር። እውነተኛ ታሪኩ ማቲው ኬትሊንን እንቅልፍ እስኪወስዳት ጠብቆ በመጀመሪያ እሷ ላይ ከዚያም ደግሞ ውሻዋ ላይ ተኩሶ ገደላቸው። ከዚያም ራሱን በመስታወት ፊት ቆሞ በቢላ ቆራረጠ። ይሄ ነበር የወንጀሉ ትክክለኛ ሂደት። በህዳር 2024 እንደ ኤሮፓያን አቆጣጠር የፍርድ ቤት ሂደቱ ተጠናቆ ማቲው ስፒክ ያለምንም የይቅርታ ዕድል የዕድሜ ልክ እስራት ተፈረደበት። አሁን ላይ ኬትሊንና ቤሊሜ በሰላም ተኝተዋል። እውነት ሁልጊዜም ትወጣለች። እናንተስ ስለዚህ ታሪክ ምን ታስባላችሁ? ሐሳባችሁን በኮመንት መስጫ ሳጥን ውስጥ አሳውቁን። ለዛሬ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብራችሁን ስለቆያችሁ እናመሰግናለን። በሌሎች መሰል ታሪኮች እስክንገናኝ ደህና ቆዩን።